የእግር ኳስ አፍቃሪያን ትላንት ምሽት በዓለም ዋንጫው ታሪክ ውስጥ ታይቶ የማይታወቅ ደም የሚቀሰቅስና መላውን ስፖርታዊ ዓለም በአግራሞት ያነጠረ አስገራሚ ክስተት ተመዝግቧል። ገና ዳኛው ጨዋታውን አስጀምሮ ተመልካች በወንበሩ ላይ ተስተካክሎ ሳይቀመጥ በ64ኛው ሰከንድ ላይ ስታዲየሙን ያፈነዳ ድንቅ ጎል ተቆጥሯል። ነገር ግን ምሽቱ የጎል ብቻ አልነበረም። ሜዳውን ወደ ፍልሚያ አደባባይ የቀየሩ ስልታዊ እቅዶችን ያመከኑና አሰልጣኞችን ለለቅሶ የዳረጉ አስገራሚ የቀይ ካርድ ውዝግቦችንም አስተናግደናል። ከዚህ ሁሉ እብደት ባሻገር ደግሞ በአውሮፓ ምድር ታላላቆቹን ክለቦች እርስ በርስ ያፋጠጠ በርና እጅግ አነጋጋሪ የዝውውር ዜናዎችንም በድንገት ፈንድተዋል። ከዚህ ሁሉ እብደት ባሻገር ደግሞ በአውሮፓ ምድር ታላላቆቹን ክለቦች እርስ በርስ ያፋጠጡ ሰበርና እጅግ አነጋጋሪ የዝውውር ዜናዎች በድንገት ፈንድተዋል። እንኳን ወደ ነባ ስፖርት በሰላም መጣችሁ። ዛሬ በዚህ እጅግ ሰፊ ረጅምና ልዩ ዝግጅታችን የዘንድሮን የዓለም ዋንጫ ፈጣን ጎል ሪከርድ የሰበረውን የፓራጓይን ማቲያስ ጋላርዛን ተአምር በሰከንዶች ስሌት እንፈትሻለን። ፓራጓይን በ10 ሰው እንድትከላከል ያስገደዳትን የሚጌል አልሚሮን አነጋጋሪ ቀይ ካርድና የቱርክን የስንብት ጉዞ እንመለከታለን። በተጨማሪም በአውሮፓ ምድር የቢሊዮኖችን ትኩረት የሳቡት የትኩስ የዝውውር ሚስጥሮች በሰፊው ቋንቋ በዝርዝር ይዘንላችሁ ቀርበናል። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረጉን እንዳትረሱ። አሁኑኑ ቪዲዮን ላይክ በማድረግ ይህንን ማራኪ ጉዞ አብረን እንጀምር። ቀጥታ ወደ ትላንትናው ምሽት ታሪካዊ ሰከንድ እንለፍ። በሳን ፍራንሲስኮ ስታዲየም የተደረገው የቱርክና የፓራጓይ ጨዋታ ለብዙ ዘመናት የሚታወስ አዲስ ታሪክን አስመዝግቧል። ጨዋታው ተጀምሮ ገና 1 ደቂቃ ከ4 ሰከንድ ወይም በ64ኛው ሰከንድ ላይ የፓራጓይ አማካይ ማቲያስ ጋላርዛ የቱርክን ግብ ጠባቂና ተከላካዮች ያደነዘዘ አስደናቂ ጎል አስቆጠረ። እስቲ የጎሉን አመጣጥ በነባ ስፖርት ታክቲክ እይታ በሰፊው እንመልከተው። የቱርክ ተከላካዮች ጨዋታውን በእርጋታ ከኋላ ለመመስረት ሲሞክሩ የፓራጓዩ አንድሬስ ኩባስ ያደረገው ከፍተኛ ጫና የቱርክን አማካዮች ሰቅዘው ያዛቸው። ኩባስ በፍጥነት የነጠቃትን ኳስ ለጁሊዮ ኤንሶስ አቀበለው። ኤንሶስ ደግሞ የቱርክን ተከላካዮች በፈጣን ፍጥነት ወደ እሱ በመሳብ ለጋላርዛ ፍጹም ነፃ የሆነ ክፍተትን ፈጠረለት። ጋላርዛ ኳሷንም እንደተቀበለ ምንም አላመነታም። ከግብ ክልሉም ውጪ ከ25 ሜትር ርቀት ላይ በግራ እግሩ ያኖረውን አስደናቂ የሮኬት ምት የቱርኩን ግብ ጠባቂ አቅጣጫ አስቶ መረቡን ቀደደው። ይህ ጎል የዘንድሮ የዓለም ዋንጫ ፈጣን ጎል ተብሎ በታሪክ መዝገብ ላይ በደማቅ ቀለም ሰፍሯል። ነገር ግን ውድ የነባ ስፖርት ተከታታዮች ጨዋታው በጎል ብቻ አልተጠናቀቀም። የመጀመሪያው አጋማሽ ተጨማሪ ሰዓት ላይ ስታዲየሙን ያስገረመ ሌላ ክስተት ተፈጠረ። የፓራጓይ ኮከብ ሚጌል አልሚሮን በዳኛው ውሳኔ ደስተኛ ስላልነበር አዲሱ የፊፋ ሕግ በመጣስ አፉን በእጁ ሸፍኖ ለዳኛው የስድብ ወይም የትችት ቃላትን ሰነዘረ። ዳኛውም ይህንን ድርጊት በጭራሽ አልታገሰውም። ወዲያውኑ ሁለተኛ ቢጫ ካርድ በመስጠት አልሚሮንን በቀይ ካርድ ከሜዳ አባረሩት። ይህ ውሳኔ የፓራጓይን አሰልጣኝ እቅድ ሙሉ በሙሉ አናጋው። ፓራጓይ ሁለተኛውን አጋማሽ በ10 ሰው ብቻ ለመጋፈጥ ተገደደች። የፓራጓይ ቡድን ሙሉ በሙሉ ወደ ኋላ በማፈግፈግ ባለ 4-4-1 መከላያ ግንብን ሰርቶ የቱርክን ማዕበል ለመመከት ሞከረ። ቱርኮች የአልሚሮንን መውጣት ተጠቅመው ለማጥቃት ቢሞክሩም የራሳቸው ተጫዋች በፓራጓይ ተጫዋች ላይ በሰራው እጅግ አደገኛ ጥፋት ዳኛው ቀጥታ ቀይ ካርድ በመስጠት ከሜዳ አባረሩት። ይህ የቀይ ካርድ ምላሽ የቱርክን የአመጣጠን የበላይነት አከሸፈው። ጨዋታውን በሁለቱም በኩል በ10 ሰው ቀጠለ። ፓራጓይ እስከ መጨረሻው ሰከንድ ድረስ ጥርሷን ነክሳ በመከላከል ጨዋታውን 1-0 በሆነ ጠባብ ውጤት አሸነፈች። ለቱርክ ግን ይህ ሽንፈት የሞት ፍርድ ነበር። ምክንያቱም በሁለት ተከታታይ ሽንፈት ከዓለም ዋንጫ በጊዜ ተሰናብታለች። ደግሞ መላው ዓለም በጉጉት ወደሚጠብቀው ወደ አውሮፓ ትኩስ የዝውውር ገበያ በሰፊው እንለፍ። ታላላቆቹ ክለቦች ለአዲሱ የውድድር ዘመን ስብሰባቸውን ለማጠናከር በሚሊዮን የሚቆጠር ፓውንድ ይዘው ገበያውን አውቀውታል። የመጀመሪያውና ትልቁ ዜና ከሪያል ማድሪድ ነው።
ማድሪዶች የመካከለኛውን ሜዳ ክፍተታቸውን ለመሙላት በአውሮፓ እያደመቀ ያለውን ወጣት ኮከብ በከፍተኛ የገንዘብ መጠን ለማዘዋወር ከወላጅ ክለቡ ጋር የመጨረሻ ድርድር ላይ መሆናቸውን የውስጥ ምንጮች አረጋግጠዋል። በሌላ በኩል በማንቸስተር ዩናይትድ ካምፕ ውስጥ ትልቅ ማዕበል ተፈጥሯል። አዲሱ አሰልጣኝ ቡድኑን እንደገና ለመገንባት 3 ዋና ተጫዋቾችን ወደ ሽያጭ መዝገብ ውስጥ ያስገቡ ሲሆን ምትክ የሚሆኑ አጥቂዎችንም ካሁኑ ለማደን እጃቸውን ዘርግተዋል። አርሰናል እና ቸልሲም በአንድ ኮከብ ተጫዋች ዝውውር ላይ እርስ በርስ የገንዘብ ጦርነት ውስጥ ገብተዋል። ተጫዋቹ ወደ የትኛው ለንደን ክለብ እንደሚያመራ በሚቀጥሉት ቀናት የሚወስን ቢሆንም የዝውውር ዋጋው ግን የለንደንን ምድር አሙቆታል። እነዚህን ሁሉ ዝውውሮች የአውሮፓ እግር ኳስ ኃያል ሚዛን ሙሉ በሙሉ የሚቀይሩ መሆናቸውን እኛ በነቫ ስፖርት በቅርበት እየተከታተልን እንገኛለን። በትላንትናው ዕለት የተመዘገቡት አስገራሚ የሪከርድ ጨዋታዎች፣ የቀይ ካርድ ውዝግቦችና የአውሮፓ ክለቦች የዝውውር እብደት ይህንን ይመስሉ ነበር። ለመሆኑ እናንተስ በአልሚሮን ቀይ ካርድ ላይ ምን አስተያየት አላችሁ? ዳኛ የወሰኑት ውሳኔ ትክክል ነበር ወይስ ጨካኝ? ወይንስ በአርሰናል እና ቸልሲ የዝውውር ጦርነት ማን አሸናፊ የሚሆን ይመስላችኋል? አሁኑኑ ሐሳባችሁን በኮሜንት መስጫው ላይ ጻፉልን። እኔም እያንዳንዱን ኮሜንት በጉጉት አነባለሁ። ዝግጅታችን ከተመቻችሁና በየቀኑ የሚደረጉ የዓለም ዋንጫ ትኩስ መረጃዎች እንዳያመልጡ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ከሁሉም በላይ ደግሞ በየሳምንቱ የምንለቃቸው ምርጥ ዝግጅቶች እንዳያመልጡ ቻናላችንን አሁኑኑ ሰብስክራይብ ያድርጉና የደወል ምልክቱን ይጫኑ። ስለተከታተላችሁን እናመሰግናለን። በሌላ አስደናቂ ቪዲዮ እስከምንገናኝ መልካም የስፖርት ጊዜ ይሁንላችሁ።